የዙፋን ጥበብ ቤተሰቦች እንደምን ቆያችሁ? እኛ በጣም ደህና ነን። እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ይህ የዙፋን ጥበብ የዩቲዩብ ቻናል ነው። በዚህ ቻናል የተለያዩ የተዘጋጁ ልብሶችን ብትን ልብሶችን የምናቀርብበት ከስተመር ደንበኛንና እኛን የምታገኙበት ቻናል ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ ውድ ከስተመሮቻችን ለዛሬ ከተዘጋጀንባቸው እነዚህ እንዲህ የሚያማምሩ የሙሽራ ቀሚስ እና የደንበኞቻችን ትዕዛዞች ያለቁ ልብሶችን ነው የምናሳያችሁ። ከዚህኛው ብንጀምር ይሄኛው በጣም የሚያምር ነጭ ልብስ ነው። ለቤተ ክርስቲያን የሚሆን ለቤተ ክርስቲያን ጋብቻ የሚሆን ልብስ ነው። በጣም የሚያምር ሙሉ ለሙሉ በጥልፍ ያለቀ ልብስ ነው። 5 አርብ ነው። 2 አይን መነን ነው። በጣም የሚያምር ዲቴይሎቹ እንደምታዩቸው የመስቀሎቹ አጣጣል ሁሉ ጽድት ተደርጎ ቆንጆ አድርገን የሰራነው ልብስ ነው። ከስተመራችን እንደዚህ አይነት ልብሶችን አርብ ልብሶችን ስንሰራ ሌላ ጊዜ ፈርጥ በደንብ እናደርግበት ነበር። ከስተመራችን ግን ፈርጥ እንዲገባ አልፈለገችም እና እንዲሁ ለቤተ ክርስቲያን ስለሆነ ሞር ቀለል ያለ እንዲሆን ነበር የፈለገችው። እኛም የእሷን ፍላጎት መሰረት እንዲህ ቆንጆ አድርገን ውብ አድርገን ሰርተነዋል። በጣም የሚያምር ቆንጆ ልብስ ነው። እንግዲህ ይሄ ልብስ እንዲህ ተሰርቶ አልቆለት ትልቅዬ ነጠላ አለው አልቆለት ይሄ ልብስ ዋጋ 20 ሺህ። ወደ ቀጣይ ስንሄድ ደግሞ ይህም እንደምታዩት የአርብ ልብስ ነው፣ የጥልፍ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። ይህም እንደምታዩት 5 አርብ ነው። በጣም ሰፊ ነው። ይሄ ባለ 4 ደረጃ ውስጥ ላይ መወጠሪያ ተጠቅመንበታል። ቆንጆ አድርገን ይሄ እያንዳንዱ ዲቴይሉን ቀረብ አድርገን ብታሳያቸው ካሜራማን በጣም የሚያምር ቆንጆ ስራ ነው። ልቅም ጽድት ተደርጎ የተሰራ ልብስ ነው። መነኑ ጽድት ያለ 3 አይን መነን የተጠቀምነው። ከላይ የአንገቱ ስታይል ደንበኛችን ወፈር ያለች ናት። እዚህ ጋር ዲስፕሌይ ላይ ትንሽ ሰፋ ብላለች። የአንገቱ 4 ማዕዘን ቪ ተደርጎ የተሰራ ልብስ ነው። በጣም ቆንጆ የሚያምር ልብስ ነው። እንደምታዩት የእጁንም አጣጣል ይሄ ሲንግል መነን አድርገን በጣም ሰፋ እንዲልላት ፈልጋለች ከስተመሬ። እንዲህ ተደርጎ ሰፋ ተደርጎ የተሰራ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። እንግዲህ ለጥር ሙሽሮች ህዳር ላይ የምታገቡ ካላችሁ ለሙሽራ ከዚህም ትንሽ ሳይዙን ከፍ አድርገን መስራት የሚቻል ልብስ ነው። በጣም የሚያምር ቆንጆ የሆነ ልብስ ነው። እንግዲህ ይሄ ልብስ ተሰርቶ አልቆለት ዋጋ 25 ሺህ። ወደ ቀጣይ ስንሄድ ደግሞ ቀጣይ የምናገኘው ቀይ በጎልደን የተሰራ ልብስ ነው። በጣም የሚያምር ቆንጆ አድርገን ጽድት አድርገን የሰራነው ልብስ ነው። ከስተመሬ በጣም ቀጣን ያለች ናት። በእሷ ሳይዝ ተደርጎ የተሰራ ነው። ወርቀ ዘቦቹ አጣጣል፣ የመስቀሎቹ አጣጣል በጣም ዲቴይሎቹ በጣም የሚያምር ቆንጆ ስራ የሰራነው ልብስ ነው። ይሄ እንግዲህ ለመጪው እንግዲህ የገና በዓል አለ። ቀይ ነገር መልበስ ለምትፈልጉ በተለያየ ዲዛይን ሰርተን ማቅረብ እንችላለን። በጣም የሚያምር ቆንጆ ልብስ ነው። እንደምታዩት ከስተመሬ በጣም ወዳው ቅድሚያ ልከንላታል ፒክቸሩን የተሰራ ልብስ ነው። በጣም ቆንጆ ልብስ ነው። እንግዲህ ይሄ ልብስ ተሰርቶ አልቆለት ዋጋ 25 ሺህ። እኛ ሁሌም ለደንበኞቻችን ቆንጆ የሆነ ነገርን ይዘን እንቀርባለን። ከዚህ መካከል እንግዲህ ይሄኛው የምታዩት ልብስ በጣም የሚያምር ዩኒክ የሆነ ልብስ ነው። ፈርጥ ጥበብ ያለው በጣም የሚያምር ቆንጆ ተደርጎ የተሰራ የፈርጥ አጣጣሉ ሁሉም ነገር ጽድት ተደርጎ የተሰራ ልብስ ነው። በጣም የሚያምር ቆንጆ የሆነ የነጠላም ስፋት አለው። በጣም ነው የሚያምር። እንግዲህ ይሄ ልብስ ለተለያየ ፕሮግራም መሆን ይችላል። ሲምፕል ቀለል ያለ ለሚፈልግ ከስተመሮቻችንም በጣም ቆንጆ ተደርጎ የተሰራ ልብስ ነው። ይሄ ልብስ እንግዲህ ደንበኞቻችን በወደዱት በፈለጉት ዲዛይን ተሰርቶ ዋጋው 18 ሺህ። ወደ ቀጣይ ስንሄድ ይሄ ልብስ በጣም የሚያምር 2 አይን መነን ነው። በጣም የሚያምር ቆንጆ የሆነ ምትት ያለ ልብስ በቃ ጽድት ያለ ልብስ ነው። እንደምታዩት በጣም የሚያምር ዩኒክ የሆነ ልብስ ነው። በጣም የሚያምር እንግዲህ ከኔ በላይ ልብሱ ራሱ ይገልጻል። አንዳንድ ነገር ከመናገር ይልቅ ልብሱ ራሱ የሚያወራው ልብስ ነው። በጣም ነው የሚያምር ጽድት ያለ ይሄ ልብስ የጥልፍ ልብስ ነው የሚመስለው፣ ግን ቆንጆ ተደርጎ ሸማኔ የሸመነው በጣም የሚያምር ጽድት ያለ ልብስ ነው።
ቀይ ሆኖ ግን ይሄ የከለር የተሰባጠሩበት መንገድ የዳይመንዱ አጣጣል ዳይመንድ አላቸው ውስጥ ፈርጦቹ ምናምን በጣም ነው የሚያምር። ቆንጆ ተደርጎ ጽድት ተደርጎ የተሰራ ልብስ ነው። በጣም የሚያምር ይሄ ለአሁን ለመጪው የገና በዓል ቢለበስ በጣም የሚያምር ቆንጆ ተደርጎ ተሰርቶ በጣም የሚያምር ልብስ ነው። የነጠላውም ስፋት ከቀሚሱ ጋር ተመጣጣኝ ተደርጎ የተሰራ ቆንጆ ልብስ ነው። እንደምታዩት ውድ ከስተመሮቻችን ይሄኛው ለተለያየ ለሙሽራ እናት ቢለበስ ለሙሽራ ለግሩፕ ቢለበስ በጣም የሚያምር ዝንጥ ድምቅ ፍክት የሚያደርግ ልብስ ነው። ይህንን እንግዲህ ውድ ከስተመሮቻችን በወደዱት በተመቻቸው የዲዛይን አሰራር ተሰርቶ አልቆለት ዋጋ 22,000። እንግዲህ ዛሬ አቀላቅለን የተለያዩ ልብሶችን ነው ይዘን የመጣን። መካከለኛ ጥለት ያላቸውንም ትልቅ ጥለቶችንም አብረን እኩል እያስኬድን ያለን። ይሄ ልብስ እንደምታዩት በጣም የምታምር ቀጠን ያለ ጥለት ነው። ይሄ መካከለኛ ጥለት የምትባል ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። ይህም የራሱ ውበት ያለው የራሱ ግሬስ የሚሰጥ ልብስ ነው። እንደምታዩት በጣም የነጠላውም ስፋት ከቀሚሱ ጋር ቆንጆ ተደርጎ የተሰራ ልብስ ነው። ስፋቱም በጣም ቆንጆ ነው። የመነኑ ጽዳትም ሁለት አይን ጽድት ያለ ሁለት አይን መነና በጣም የሚያምር ቆንጆ ልብስ ነው። ይህ ልብስ እንግዲህ ለተለያየ ፕሮግራም ቢለበስ በጣም ሪኮመንድ ማደርገው ልብስ ነው። እንግዲህ ይህ ልብስ ተሰርቶ አልቆለት ዋጋ 13,000። ወደ ቀጣይ ስንሄድ ደግሞ ይህ በጣም የሚያምር ፒች ልብስ ነው። በጣም የሚያምር ቆንጆ የሆነ ልብስ ነው። የመነኑ ጽዳት የመነኑ ጥራት በቃ እንዲህ ነው የሚባል አይደለም። በጣም የሚያምር ቆንጆ ልብስ ነው። ጽድት ያለ ሁለት አይን መነን ነው። የነጠላውም ስፋት በጣም ቆንጆ ተደርጎ ከቀሚሱ ጋር ተጣምሮ የተሰራ ልብስ ነው። በጣም ቆንጆ ልብስ ነው። እንደምታዩት ይሄ እንግዲህ ለተለያየ ፕሮግራም አብዛኛውን እንዲህ አይነት ከለር ሴት ልጅ ለወለደች እናት ለክርስትና ቢለበስ ሪኮመንድ የሚደረግ ልብስ ነው። በጣም ቆንጆ የሚያምር ልብስ ነው። እንግዲህ ይሄ ልብስ ውድ ከስተመሮቻችን በወደዱት በፈለጉት ተሰርቶ አልቆለት ዋጋ 15,000። ወደ ቀጣይ ስንሄድ ይሄ ልብስ በጣም የሚያምር ቆንጆ ግሬስ የሚሰጥ ልብስ ነው። ትልቅ ልብስ ነው። ጥበብ ልብስ ነው። የፈርጥ አጣጣሉ የዲዛይን አቀማመጡ በጣም ቆንጆ ተደርጎ የተሰራ ልብስ ነው። እንደምታዩት የከለር ኮምቢኔሽኑ በዛ ያለ የከለር አቀማመጥ ያለው ነው። ግን በጣም የሚያምር ጽድት ያለ ልብስ ነው። እንደምታዩት ይሄ ለፕሮግራም ቢለበስ በጣም የሚያምር ግሬስ የሚሰጥ ልብስ ነው። የነጠላው ማጣጣል በጣም ቆንጆ ተደርጎ ጽድት ተደርጎ የተሰራ ልብስ ነው። ውድ ከስተምሮቻችን ይሄኛው ለተለያየ ፕሮግራም ቢለበስ የሚያምር ዝንጥ የሚያደርግ ልብስ ነው። ይሄ ልብስ እንግዲህ ውድ ከስተምሮቻችን በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ 20,000። ወደ ቀጣይ ስንሄድ በጣም የሚያምር ቆንጆ እንግዲህ መጪው ገና አለ። ለገና የሚሆን በርገንዲ ከለር ነው። ገና ከቀይ ጋር ሞር የተያያዘ ነገር ስላለው ይሄኛው በበርገንዲ ከለር በጣም የሚያምር ፈርጥ ልብስ ጽድት ያለ ቆንጆ ልብስ ነው። እንደምታዩት ውድ ከስተመሮቻችን የነጠላ አጣጣል ቆንጆ ተደርጎ የተሰራ መነኑ ጽድት ያለ ሁለት አይን መነን ነው። በጣም ቆንጆ ልብስ ነው። ይህንን ለተለያየ ፕሮግራም ቢለበስ በጣም የሚያምር ድምቅ ፍክት የሚያደርግ ልብስ ነው። ይህንን ውድ ከስተመሮቻችን በወደዱት በፈቀዱት ዲዛይን ተሰርቶ አልቆለት ዋጋ 20,000። ወደ ቀጣይ ስንሄድ በጣም የሚያምር ቆንጆ የጥልፍ ልብስ የሚመስል ልብስ ነው። ይሄ በጣም የሚያምር ግን በሽመና የተሰራ ቆንጆ የሆነ የከለር ኮምቢኔሽኑ የዲዛይን አጣጣሉ ዩኒክ የሆነ በጥበብ የተሰራ ልብስ ነው። እንደምታዩት ዳይመንድ ወደ ላይ የወጣለ በጣም የሚያምር በጣም ቆንጆ ልብስ ነው። ይሄ ለሙሽራ ሲምፕል ነገር ለሚፈልግ ሙሽራ ቢለበስ በጣም የሚያምር ጽድት ያለ ቆንጆ ልብስ ነው። ለክርስትናም መሆን ይችላል። ወንድ ልጅ ለወለደች ሴት ክርስትና በጣም የሚያምር ቆንጆ የሆነ ልብስ ነው። በጣም ደስ የሚል ቆንጆ ተደርጎ የተሰራ የሽመና ውጤት ነው። በጣም ቆንጆ ልብስ ነው። ወርቀ ዘቡ አለው። በጣም ቆንጆ ልብስ ነው። ነጠላዋ እንደምታዩት ቆንጆ የሆነ ነጠላ አለው። ይሄ ልብስ እንግዲህ ውድ ከስተመሮቻችን
በወደዱት በፈቀዱት ዲዛይን ተሰርቶ ዋጋ 15 ሺህ